ሰላም ጤና ይስጥልን የተከበራችሁ አድማጭ ተመልካቾቻችን፣ በዛሬው ፕሮግራማችን ላይ የምናቀርብላችሁ አዲሱን የአማራ ክልል የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018ን ማሻሻል ያስፈለገበትን ምክንያቶች ዛሬ እንዳስሳለን ማለት ነው። ቀጥታ ወደ ዛሬው ፕሮግራማችን ከመግባታችን በፊት እስከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ እንዲጀምሩ እየጋበዝኩኝ ቀጥታ ወደ ዛሬው ፕሮግራም ያሳልፋችኋለሁ። ይህን አዋጅ ለማሻሻል ለምን አስፈለገ? እንደምታውቁት የቀድሞ አዋጅ 252/29 ይባል ነበረ። አሁን ደግሞ በዝክረ ግዛት ስሙ የወጣው አዲሱ የተሻሻለው የአማራ ብሔራዊ ክልል መንግስት የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018 ይባላል። ይህ አዋጅ መሻሻል ያስፈለገበት ምክንያቶች አንድ በአንድ ስንመለከት፣ አንደኛ የአርሶ አደሩና ከፊል አርብቶ አደሩን የኑሮ ደረጃን ከሀገሪቷ ከደረሰችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ጋር ለማራመድ አስፈላጊ በመሆኑ ነው የተሻሻለው። ይህንን የሚያሳዩ በአዋጅ ውስጥ የተካተቱትን አንቀጾች ስንመለከት በአዋጁ አንቀጽ 14 ይዞታን ከባለሀብት ጋር በጋራ ማልማት፣ ይዞታን የመጠቀም መብትን ለብድር ዋስትና ማስያዝ በአንቀጽ 15 የተካተተ ነው። መሬትን ለጋራ አራሽ መስጠት በአንቀጽ 13 ላይ ያለ ነው። በገጠር መሬት ላይ የተፈራን ንብረት በሽያጭ ማስተላለፍ በአንቀጽ 17 ላይ ያለ ነው። በገጠር መሬት ይዞታ ላይ የተፈራን ግንባታ በሽያጭ ማስተላለፍ በአንቀጽ 18 ላይ ያለ ነው። በገጠር መሬት ይዞታ ላይ የተፈራን ቋሚ ተክል በሽያጭ ማስተላለፍ በአንቀጽ 19 ላይ ያለ ነው። እነዚህ በሙሉ የሚያሳዩት የአርሶ አደሩን ከፊል አርብቶ አደሩን የኑሮ ደረጃ ከሀገሪቷ ከደረሰችበት ኢኮኖሚያዊ፣ ፖለቲካዊና ማህበራዊ እድገት ጋር ለማራመድ የሚያስችል ህጎችን፣ ድንጋጌዎችን ይዞ የአዋጅ እንደመጣ የሚያሳዩ ድንጋጌዎች ናቸው። ወደፊት አንድ ባንድ እንመለከታቸዋለን። ይህም ብቻ አይደለም። ይህ አዋጅ ይዟቸው የመጣቸውን አዳዲስ ለውጦችንም እንመለከታለን። ለመከታተል እንዲመቻችሁ ሰብስክራይብ ማድረግ አትርሱ እያልኩኝ ወደ ቀጣዩ እሄዳለሁኝ። ሌላው የተሻሻለበት ምክንያት የአርሶ አደሩን ከፊል አርብቶ አደሩን የንብረት መብቱን ይበልጥ ማጠናከር አስፈላጊ በመሆኑ ነው። ይህንን የሚያሳዩ ድንጋጌዎችን ለመመልከት ሲያል፣ አንደኛ አርሶ አደሮች ከፊል አርብቶ አደሮችና የሃይማኖት ተቋማት በይዞታቸው ላይ ያላቸው መብት የጊዜ ገደብ የለው የሚለው ድንጋጌ ሲሆን፣ በተለየ ሁኔታ ወይም ኤክሴፕሽን ለህዝብ ጥቅም ወይም ኤክስፕሮፕሪዬሽን ካልተፈለገ በስተቀር በይዞታቸው ላይ ያላቸው መብት እነዚህ ከላይ የተዘረዘሩት አርሶ አደሮች ከፊል አርብቶ አደሮችና የሃይማኖት ተቋማት በይዞታቸው ላይ ያላቸው መብት በጊዜ ገደብ የለውም ማለት ነው። ይህን የምናገኘው በአዋጁ አንቀጽ 6 ላይ ነው። ሁለተኛው የማውረስ መብታቸውና በስጦታ የማስተላለፍ መብታቸው መስፋቱ በአንቀጽ 11 እና 12 ላይ የተቀመጠ ነው። አዲሱ አዋጅ ይዞ ከመጣቸው አዳዲስ ለውጦች መካከል አንዱ ነው። የማውረስ መብትን ቀደም ብዬ የፌዴራሉን አዲሱን አዋጅ 1324/2016ን በምንዳሰስበት ጊዜ መንግስት ሰራተኞችን ወራሽ አድርጓል ያልኳቸው ድንጋጌ በዝም ላይ ተካቶ ይገኛል። ይሄ የምናገኘው በአንቀጽ 12 ላይ ነው። ስለሆነ በአንቀጽ 12 ላይ እንደሚለው በገጠር መሬት ባለይዞታ ይዞታውን በፍትሐብሔር ሕጉ የውርስ ድንጋጌዎች መሰረት ለማንኛውም ሰው በኑዛዜ ማውረስ ይችላል ስለሚል የመንግስት ሰራተኞችን መውረስ ይችላሉ ማለት ነው። ይህንንም አንድ ራሱን የቻለ ፕሮግራም ይዤላችሁ እመጣለሁ። ሶስተኛው የአርሶ አደሩን የከፊል አርብቶ አደሩን የንብረት መብትን ያጠናከረበት ይህ አዋጅ ሬጅስትሬሽን ወይም ምዝገባ ነው። ለምሳሌ በስጦታ ወይም ይዞታን ከባለሀብት ጋር በጋራ ማልማት ሆነ ሌሎች መብቶችን በሚተገብርበት ጊዜ ምዝገባ ወይም ሬጅስትሬሽን ማንዳቶሪ ወይም አስገዳጅ ሆኖ በአዋጁ ላይ ተቀምጧል ማለት ነው። ይህ ደግሞ የአርሶ አደሩን የከፊል አርብቶ አደሩን በንብረቱ ላይ ያለውን የንብረት መብቱን የሚያጠናክርለት ነው ማለት ነው። ይህንን የምዝገባውን ሂደት ደግሞ ስንመለከተው አንዳንዶች መብቶች ላይ የጊዜ ቆይታውን መሰረት በማድረግ ቀበሌና በወረዳ መመዝገብ ያለባቸውን ለይቶ አስቀምጧል። ለምሳሌ ያህል የክራይ ውልን ብንመለከት የክራይ ውል በጽሁፍ ሆኖ እስከ 3 ዓመት ከሆነ በቀበሌ መሬት ጽህፈት ቤት ምዝገባው እንዲደረግ አስቀምጧል። ከ3 ዓመት በታች የሆኑትን ከ3 ዓመት በላይ ከሆነ ደግሞ በወረዳው ወይም በከተማው መሬት ጽህፈት ቤት ወይም በከተማው መሬት መምሪያ እንዲመዘገብ አስቀምጧል ማለት ነው። ይህን የምናገኘው በአንቀጽ 9 ንዑስ አንቀጽ 12 ላይ ነው ማለት ነው። አራተኛው የጊዜ ገደብ መቀመጡ ነው። ለምሳሌ ኪራይ ውልን ብንመለከት ቋሚ ተክሎችን በተመለከተ ማከራየት የሚቻለው ለ30 ዓመት ነው። ለአመታዊ ሰብሎችና በመሬት አጠቃቀም እቅዱ ለሚወሰኑ ሌሎች አገልግሎቶች ደግሞ 10 ዓመት ነው። ይህንን የምናገኘው ደግሞ በአንቀጽ 9 ንዑስ አንቀጽ 7 ላይ ነው። አምስተኛ የይዞታ የመጠቀም መብትን ለብድር ዋስትና ማስያዝን በተመለከተ ባለ ይዞታው ብድሩን መክፈል ባይችል ፋይናንሻል ተቋሙ መውሰድ የሚችለው የይዞታ መብቱን የባለ ይዞታውን የይዞታ መብቱን ሳይሆን በውላቸው በተቀመጠው ጊዜ ገደብ፣ ይህ ጊዜ ገደብ ከ10 ዓመት አይበልጥም። በዚህ የጊዜ ገደብ ውስጥ የመጠቀም የማከራየት ወይም ለጋራ አራሽ መስጠት እንደሚችል ነው የሚያሳየው እንጂ የይዞታ መብቱን ሙሉ በሙሉ የሚነጥቅ ወይም የሚያፈናቅል አይደለም። ባለይዞታው መክፈል ባይችል እንኳን ከይዞታው ሙሉ በሙሉ አለመፈናቀሉ ይህ በንብረቱ ላይ ያለውን መብቱን እጅግ በጣም የሚያጠናክረው ነው ማለት ነው። ይሄ በአንቀጽ 15 ንዑስ አንቀጽ 1 እና 6 ላይ ያለ ነው። በአንድ በኩል የባለይዞታውን የኑሮ ደረጃ ለማሻሻል ይጠቅማል፣ በሌላ በኩል ደግሞ ሙሉ በሙሉ ከይዞታው የሚያፈናቅለው አይደለም ማለት ነው። ስድስተኛ የይዞታ ማረጋገጫ ምስክር ወረቀትን በተመለከተ የይዞታ ማረጋገጫ ምስክር ወረቀት የመጨረሻ
ማስረጃ ተደርጎ ተቀምጧል ማለት ነው። ይህ ማለት ሌላ ተቃራኒ ማስረጃ ሊቀርብበት አይችልም። ስለሆነ የይዞታ ማረጋገጫ ማስረጃ የያዘ ሰው የዛ መሬት ባለቤት እንደሆነ የመጨረሻ ማስረጃ አድርጎ በአንቀጽ 62 ንዑስ አንቀጽ 2 ላይ ያስቀምጡታል። ይህ ደግሞ የንብረት መብትን በይበልጥ የሚያጠናክረው ማለት ነው። ሌላው የአርሶ አደሩና ከፊል አርብቶ አደሩን በፈቃደኝነት ወደ ቀበሌ ማዕከላት ማሰባሰብ በማስፈለጉ ይህ አዋጅ ማሻሻል አስፈልጓል። ሁለተኛ ማሻሻል ያስፈለገበት ምክንያት ስንመለከት የገጠር መሬት ምዝገባ መረጃን ጥራቱን በጠበቀ መልኩ በማደራጀት የባለ ይዞታዎችን ይዞታ ዋስትና ማጠናከር፣ የተፈጥሮ ሀብትን ጥበቃ አጠቃቀም ላይ ጉልህ ለውጥ ማምጣት፣ በመሬት ላይ የሚነሱ ግጭቶችን መቀነስ፣ አስተማማኝ የመረጃ ስርዓትን መዘርጋት አስፈላጊ በመሆኑ ነው። አሁን ከዘረዘርናቸው ጥቅሞች ወይም ማሻሻል ካስፈለጉት ምክንያቶች መካከል አንዱን ይዘን ከአዋጁ ጋር ለማዛመድ ያክል በመሬት ላይ የሚነሱ ግጭቶችን መቀነስ፣ ለምሳሌ በአንቀጽ 48 ላይ የህገ መንግስት መብቶችን፣ የሴቶች መብትን እና ድጋፍ የሚሹ ህብረተሰብ ክፍሎችና ሌሎች በህግ የተሰጡ መብቶችና ግዴታዎችን እስካልተጻረረ ድረስ አካባቢው ህግ ደንቦች፣ ባህላዊ ተቋማት፣ ባህላዊ መሬት አጠቃቀምና አያያዝ እንዲሁም ግጭት አፈታት ስርዓትን ይህ አዋጅ እውቅና መስጠቱ በመሬት ላይ የሚነሱ ግጭቶችን ለመቀነስ በጣም እንደሚረዳ መገንዘብ እንችላለን ማለት ነው። ሶስተኛ ዘላቂ የሆነ ገጠር መሬት አጠቃቀም እቅድ በማውጣት መተግበር አስፈላጊ በመሆኑ ይህ የሚተገበረው እንዴት ነው? የክልሉ የተለያዩ የስነ ምህዳር ቀጠናዎችን በማገናዘብ ነው ማለት ነው። አራተኛ የሴቶችና ድጋፍ የሚሹ ሰዎችን የመሬት ተጠቃሚነት መብት ማረጋገጥና ማጠናከር በማስፈለጉ ይህን ከሚያሳዩ ድንጋጌዎች መካከል አንቀጽ 25 ከአንድ በላይ ሚስት በሚኖርበት ጊዜ የገጠር መሬት ምዝገባን ይህንን ታሳቢ ያደረገ እንዲሆን መደረጉ፣ በአንቀጽ 4 ንዑስ አንቀጽ 4 የገጠር መሬት ከመንግስት ሲገኝ የቀዳሚነት መብት መሰጠቱ፣ ማለትም ወላጆቻቸውን ካጡ ህጻናት፣ ከአካል ጉዳተኞችና ከአቅመ ደካሞች በመቀጠል ማለት ነው። በአንቀጽ 57 የገጠር መሬት ይዞታ ምዝገባ ጊዜ ከአቅም በላይ በሆነ ምክንያት ሴቶች በአካባቢው ባይገኙ መብታቸውን የሚያስጠብቅ ድንጋጌ መቀመጡ፣ በአንቀጽ 51 የገንዘብ አቅም የሌላቸውን ሴቶች እንዲሁም ድጋፍ የሚሹ ክፍሎችን አቃቢ ህግ ወክሎ እንዲከራከር መገለጹ የሴቶችንና ድጋፍ የሚሹ ሰዎችን መብት ተጠናከረ ነው ማለት እንችላለን። አምስተኛ የግል ባለሀብቱና አግባብ ያላቸው ድርጅቶች መሬትን በአግባቡ በማልማት በመጠቀምና በመጠበቅ ረገድ የሚኖራቸውን ተሳትፎ ለማጠናከር በማስፈለጉ ይህን ከሚያሳዩ ድንጋጌዎች መካከል በአንቀጽ 14 ላይ የተቀመጠው ይዞታን ከባለሀብት ጋር በጋራ ማልማት፣ በአንቀጽ 41፣ 42 እና 43 ላይ የተቀመጡት የገጠር መሬትን ለግብርና ኢንቨስትመንት ለግል ባለሀብቶች በሊዝ ማስተላለፍ መቻሉ እንዲሁም በሊዝ የተገኘ የመጠቀም መብትንና በመሬቱ ላይ የተፈሩትን ለሶስተኛ ወገን ማስተላለፍና ለዕዳ ዋስትና ማስያዝ መቻሉ የግል ባለሀብቱ በገጠር መሬት ላይ በማልማት በመጠቀምና በመጠበቅ ረገድ የሚኖራቸውን ተሳትፎ ለማሳደግ እንደሚረዳ መገንዘብ ይቻላል። በጥቅሉ በዛሬው ፕሮግራማችን ላይ የተሻሻለውን የአማራ ብሔራዊ ክልል መንግስት የገጠር መሬት አስተዳደርና አጠቃቀም አዋጅ 310/2018ን ለምን ተሻሻለ ብለን የዳሰስንበትን ፕሮግራማችንን በዙ ስንቋጭ በቀጣይ ደግሞ እያንዳንዱን አንቀጽ በአንቀጽ እያነሳን የምንዳሰስ መሆኑን እያስታወስን ነው። ከዛሬ ድረስ ቻናላችንን ሰብስክራይብ ያላደረጋችሁ ካላችሁ ሰብስክራይብ በማድረግ የሚጨመር የሚቀነስ ነገር ካለ ኮሜንት ሴክሽኑ ላይ ማስቀመጥ፣ ለብዙዎች እንዲደርስ ደግሞ ላይክ እና ሼር በማድረግ ቤተሰቡን እያልኩ የጋበዝኩኝ የዛሬውን ፕሮግራም በዚህ ቋጫለሁ። አመሰግናለሁ። ቻው።